Hallelujah. 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 ጮቻችሁ ከፍ አድርጉና ከጌታ ጋር ሃሌሉያ 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 ስትወድ ብዙ ስትምር ብዙ ደግነት አበዛዙ ምን ነበረኝና ምን ሳበንበል የትኛው እኔነቴ ተገመትኩት ተከናውኖ ተደርጎል ሃሌሉያ ስማሰኝ ያንተ ስራ እግዚአብሔር ሆይ ተናገረኝ በሉ እስቲ እግዚአብሔር ይናገራል ይገር ሁሉ በመንፈስ እግዚአብሔር ሆይ ልትናገረኝ የፈለግከው ለዚህ ቤተ ክርስቲያን ልትናገር የፈለግከው በልሳኖቻችሁ መጸለይ ጀምሩ ሻዶሮ ባራስ ከደበላሞ ሶባባካታ ታባሻካቶ ሰብራማቶ ሼለበላ ባራባቶ ሶራማታ ረበደበደድኩሎዳ ባራ አባሶሮ ዳባሻ ሃሌሉያ 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 Socora masibera adoro shebela baroso mama sopra bakona manta era sikete koshadase ambe sikete keto or asbelenia dosha sibrede kola batala batona repela baso krobachana to sopra bas laku seprekele pekatona bas በኢየሱስ ስም ስልጣን ጸልዩ በኢየሱስ ስም ስልጣን ጸልዩ በኢየሱስ ስም ስልጣን ከጌታ ጋር ተነጋገሩ ራሴኬቴ ብራሶ ፕራቻላ ቫናሞሶ ከእግዚአብሔር ጋር አውሩ በልሳኖቻችሁ ምስጢርን ተናገሩ ሁሉም ሰው አክቲቭ ይሁን በኢየሱስ ስም አዳቫስኮቶ ፕራጃ ቫራዶና ሴፕሬዴቤላ ቦናማንታ ላፕራዞ ረባታኪ ሴፕሬቼሌቤካ ሶፕራሻኪ ለፖሶ አራታ ካቶራ ባተረበደደደደ በሰከቼሌቤላ ፖቶራ ባታካ ሶፕራ ባታላባስ ሼሌቤላ ሞንቶ ሶፕራታ ኬሌቤና ሞንታ አንቶ ሶፕራቻኪሽ ኤላባ Shabogo sopraba katarabadona bas. Erabato krabatana bas sorabatana. Soprajadas sekedebekas.
ኤላ ሴፔራ አማዱስ ሴኬቴላ ባሻ እግዚአብሔር ሆይ በዚህ ህዝብ ላይ መንፈስ በኃይል ይምጣ። በዚህ ህዝብ ላይ እግዚአብሔር አባት ሆይ ጨለማውን ጉልበት አለቃ እንዳይሆን መትቻለሁ። የተመታ ይሁን ከዚህ ሰዓት ጀምሮ እግዚአብሔር አባት ሆይ ያንተ ህልውና ያንተ በረከት ያንተ እጆች ከዚህ ህዝብ ጋር እንዲሆን በኢየሱስ ስም ጸልያለሁ። ሃሌሉያ። በፍጥነት ዘፍጥረት 5:22 ላይ እናወጣለን። 5:22 ላይ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም፣ እግዚአብሔር ወስዶታልና። ዛሬ ይሄ ህዝብ ላይ እግዚአብሔርን ተከትላችሁ የምትሄዱበት ከእግዚአብሔር ጋር የምትጓዙበትን አክሰስ ይሰጣችኋል። አሜን። መንፈስ ይሰጣችኋል። አሜን። አቅም በውስጣችሁ ይጨመራል። አጠገባችሁ ያለው ሰው ጨብጡትና ከእግዚአብሔር ጋር እንድትሄድ በሉት። ዛሬ እግዚአብሔር የሚናገረው ነገር አለ በሉት። ሃሌሉያ። ከእግዚአብሔር ጋር መንገድ፣ ከእግዚአብሔር ጋር አገልግሎት፣ ከእግዚአብሔር ጋር ፋሚሊያችሁን ይዛችሁ ወደ ተስፋይቱ ምድር እግዚአብሔር ወደ ሰጣችሁ ቃል ኪዳን ወተትና ማር ወደምታፈልቀው ያ ተስፋችሁ ነው። ወደዛ እንድትሄዱ መጀመሪያ ምን ያስፈልጋል? ከእግዚአብሔር ጋር መጀመሪያ ያስፈልጋል። መንገዳችሁ ሁሉ ከእግዚአብሔር ጋር መሆን አለበት። እስቲ አንድ ሰው ጮሆ ከእግዚአብሔር ጋር ሄዳለሁ ይበል እስቲ። ሃሌሉያ። ኢየሱስ ጌታ ነው። ዘፍጥረት 5:22 ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው። በምን አልተገኘም? በሞት እስቲ አልገኝም በሉ እስቲ። እግዚአብሔር ወስዶታልና አልተገኘም። ሰዎች ከእግዚአብሔር ጋር ወክ በሚያደርጉበት ሰዓት ባታስቡ እንኳን እነዚህ ሰዎች መንፈስ ወደቀባቸውና የሌላ ሀገር ቋንቋ መናገር ጀመሩ። መንፈስ ካለ አንደርስታንድ እንደምታረጉ ምንም ጥርጥር። ኢየሱስ ጌታ ነው። እስቲ ከእግዚአብሔር ጋር እሄዳለሁ በሉ እስቲ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው እንጂ በሞት አልተገኘም ይላል። አካሄዳችሁ ከዚህ በኋላ ከእግዚአብሔር ክብሩ ጋራ ከእግዚአብሔር ህልውናው ጋራ ከእግዚአብሔር ቅድስናው ጋር የሚያደርግ አንድ የእግዚአብሔር ፕሮግራም ወደ ህይወታችሁ መጥቷል። አሜን። የእግዚአብሔር ፕሮግራም ወደ ህይወቴ መጥቷል በሉ እስቲ። የእግዚአብሔር ፕሮግራም ወደ ህይወቴ መጥቷል። አሜን። መፈለግንም ማድረግም በእናንተ ህይወት የሚሰራው እሱ እግዚአብሔር ነው። ይኸውላችሁ ድንገት ሳታስቡት እነሱና በቃ ለኔስ ወደ እግዚአብሔር መቅረብ ዲስቲሽን በኃይል በውስጣችሁ ይገባል። አሜን ነው ወይ? አሜን። በኃጢአት ከተማ በጨለማው ዓለም ሰዎች ኢንጆይ በሚያደርጉበት ሰዓት እናንተ ላይ ግን አንድ የሚወድቅ አንድ አሳይንመንት አለ። የእግዚአብሔር ፕሮግራም አለ። የእግዚአብሔር ምርጫ አለ። ከዚህ ምርጫ የተነሳ ከእግዚአብሔር ጋር ለመሄድ በጣም ትፈልጋላችሁ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም። እውነት ሞት እንዳያገኛችሁ ዛሬ እግዚአብሔር አሜን። ዛሬ እግዚአብሔር ወደ እናንተ መጣ። አሜን ነው ወይ? አሜን። የሚገርመው እዚህ ክፍል ላይ ዘፍጥረት 5 ላይ ከላይ ጀምራችሁ እስከ 22 ድረስ ስታነቡ እከሌን ወለደ 900 ዓመት ኖረ ሞተ፣ እከሌን ወለደ 300 ዓመት ኖረ ከዛ በኋላ ሞተ፣ እከሌን ወለደ ከዛ በኋላ 190 ዓመት ኖረ ወለደ። ይሁን የእግዚአብሔር አካሄድ በነፍሳችሁ ስትገባ የእግዚአብሔር ፕሮግራም እናንተን ኮንትሮል ሲያደርግ ሃሌሉያ። ብዙ ሰዎች ጀምሮ ፌል ያደርጋሉ። ብዙ ሰዎች ሄደው አይጨርሱ። ነገር ግን እግዚአብሔር ጋር
አብራችሁ በመትሄዱበት በዚህ መንፈስ ያ ፕሮግራም እናንተን አያገኛችሁ አሜን ምንድነው ያልኩት ሞት አያገኛችሁ አሜን 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 እስቲ ጀምር ያለው ጨርሳለሁ በሉሲ ጀምር ያለው ጨርሳለሁ ልክ እንደሱ ናቸው እንደ ሄኖክ ሰዎች ናቸው ከሌሎች የምትለዩበት አንድ ፕሮግራም አለ መንፈስ ነካኝ መንፈስ ገባብኝ አሜን ነው ወይ አሜን በሁለት እግሮቼ ሌላው ከሚኖረው ላይፍ እናንተ ጋር ለየት ያለ ነገር እንዲኖር የሚያደርገው ያ የመንፈስ ጉልበት ነው አሜን ዛሬ ያንዳንዳችሁ የእግዚአብሔር መንፈስ ያገኛችኋል አሜን እከሌ ወለደ ኖረ ከዛ በኋላ ሞተ ከዛ ተወለደ ሞተ ይላችሁ ኮመን የሆነ ላይፍ እናንተን አያገኝም እንዴት ነው ያያችሁት እንዴት ነው ያያችሁት እስቲ ኮመን የሆነ ላይፍ አያገኝኝም በሉ እስቲ because you are selected ምክንያቱም እናንተ ተመርጣችኋል በዘር አይደለም የተመረጣችሁት ይኸው በጎረቤት በምን አይደለም የተመረጣችሁት በላይ በሆነው በእግዚአብሔር ፕሮግራም እግዚአብሔር መርጧችኋልና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ሞት አላገኘው ውድቀት አላገኘው በኢየሱስ ስም ስልጣን ያው ያገባሉ ከዛ በኋላ ይፋታሉ ወር ያልሰማችሁ እናንተ ጋር ሲመጣ ያ ሲስተም ነው የሚፈታው አልገባችሁ እንዴ ግራ ጋባችኝ እንኳን አማርኛ አልችልም ስትል እንደምትችሉ አውቃለሁ ኢየሱስ ጌታ ነው ያው ጀምራችሁ መጨረስ የምትችሉበትን አቅም የምታገኙት በዚህ ነው ከእግዚአብሔር ጋር በመትሄዱት ጉዞ አሜን ከእግዚአብሔር ጋር ጉዞ ዴቨሎፕመንት አለ ኢየሱስ ጌታ ነው እድገት በሉ እስቲ ሃሌሉያ በመንፈሳችሁ በእናንተ በጀመራችሁት የትኛውም ጉዳይ ላይ ግሮስ ታደርጋላችሁ አሜን አድጋለሁ በሉ እስቲ እጨምራለሁ በሉ እስቲ አሾካራዛማ መጨመር ኤክስፓንድ ማለት መስፋፋት ይሄ ያለው ጉዟችሁ ከእግዚአብሔር ጋር ስለሆነ አሜን ምንም ጥርጥር የለውም በእግዚአብሔር ተመርጫለሁ አሜን ምንም ጥርጥር የለውም ይወደኛል ምንም ጥርጥር የለውም ብራዘር የነገረኝን ነው ማምነው እግዚአብሔር መርጦኛል አሜን 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 ምንም ጥርጥር የለውም ተወድጃለሁ በሉ እስቲ ሃሻካቶሶ በመታደርጉትና እናንተም በተመለከተ ያለው መስፋፋት አሜን መጨመር አሜን እድገት ነው ያለው አሜን ሃሌሉያ አካሄዱን ከእግዚአብሔር ጋር አደረገ በሞት አልተገኘም ካለ በኋላ እግዚአብሔር ምን ብሎታል ወስዶታልና አሜን ነው አሜን ነው ወይ እግዚአብሔር ከኔ ጋር ነው በሉሲ በሞት ያልተገኘበት አንዱ ምክንያት እግዚአብሔር ስለወሰደው ነው ዛሬ የእናንተን ነገር ኮንትሮል የሚያደርገው ራሱ እግዚአብሔር እንጂ ሁኔታ አይሆንም አሜን ጩሁና አሜን በሉ በኢየሱስ ሁኔታ አይሆንም ሃሌሉያ ኢየሱስ ጌታ ነው እስቲ ሕዝቅኤል ምዕራፍ 47 ላይ እናወጣለን ትንቢተ ሕዝቅኤል መስፋፋት ይሆናል በሉ እስቲ መስፋት ይሆናል በሉ እስቲ ሊሚቴሽን ይሰበራል ከዚህ ቦርደር እንዳታልፉ የተባላችሁት ቦርደሩ ይሰበራል ምክንያቱም እየሄዳችሁ ያላችሁት ከእግዚአብሔር ጋር ነው ከ3 ጀምሮ ትንቢተ ሕዝቅኤል ምዕራፍ 47 ከ3 ጀምሮ
ሰውየውም ገመዱን በእጁ ይዞ ወደ ምስራቅ አወጣ፣ 1,000 ክንድ ለካ፣ በውሃው ውስጥ አሻገረኝ፣ ውሃውም እስከ ቁርጭምጭሚቴ ደረሰ። that's level። ደግሞ 1,000 ለካ፣ በውሃ ውስጥ አሻገረኝ፣ ውሃውም እስከ ጉልበት ደረሰ። ደግሞም 1,000 ለካ፣ በውሃው ውስጥ አሻገረኝ፣ ውሃውም እስከ ወገብ ድረስ ደረሰ። እስቲ ጨምራለሁ በሉ። እሺ እኔ በጌታ በኢየሱስ ስም ትንቢት ተነብያለሁ። ብዙዎች ካላችሁበት ኤክስፓንድ ታረጋላችሁ። እስቲ ጩሁና አሜን በሉ። እስቲ አሜን። ምክንያቱም የእግዚአብሔርን ቃል ነው የምናገረው ስለናንተ ነው። ኢየሱስ ጌታ ነው እያልኩ ያለሁት እግዚአብሔር ከናንተ ጋር ከመሆኑ የተነሳ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የሚቃወማችሁ አሁን መንገድ ይለቃሉ። አቅጣጫችሁ ሁሉ እንዲከፈት እግዚአብሔር ድምጽ አምጥቷል። በእውነት የእግዚአብሔርን አብሮነት አልፎ እናንተን አጣቅ የሚያደርግ ነገር የለም። እስቲ የለም በሉ። እስቲ የለም በሉ። እስቲ ሃሌሉያ። አሱ ኮዶ ማንዳ እስከ ምን ድረስ ደረሰ? እስከ ወገብ ድረስ ደረሰ። እሺ ደግሞ 1,000 ለካ፣ ልሻገረው የማልችለው ወንዝ ሆነ። ቻራ ሶኮታ ባል ልሻገረው መጀመሪያ ስቴፕ የት ነበረ? ቁርጭምጭሚት ላይ ነበር። ይሄ እንደዚህ ብጭርቅ የሚል ላይፍ በኢየሱስም ይቆማል። አሜን። ቻ ምናምን የሚላፍ ሃይ ምናምን ብሎ የሚሄድ ላይፍ ይቀራል። ዲፕ የምትገቡበት አክሰስ ዛሬ እየተናገራችሁ ከዛ በኋላ ጉልበቴ ጋር ደረሰ። ለካ አለኝ። ኢንስትራክሽን አለ። የምትሰሙት ድምጽ ኢንስትራክሽን ያስተምራችሁ። የሚነግራችሁ ቃል እናንተ ወደ እግዚአብሔር እንድትጠጉ ነው የሚያደርጋችሁ። እስቲ የምሰማው ቃል በሉ። እስቲ ወደ እግዚአብሔር ነው የሚያስጠጋኝ በሉ። እስከ ወገቤ ድረስ ደረሰ። በእውነቴን ነው። በመንፈሳዊ ህይወታችሁ በኢየሱስም ስልጣን ካላችሁበት ሌቭል ትጨምራላችሁ። አሜን። ጨምራለሁ በሉ። እስቲ መጨመር አጠገባችሁ ያለውን ሰው ጨብጡትና መጨመር ይሆናል በሉት። ግድ የለም መጨመር ይሆናል። በደንብ ነቅንቁትና በደንብ አፈልጉ መጨመር እቺ የኳስ ጨዋታ ነገር አትበቃም። ተብቃ በኢየሱስ በህልውናው በቅድስናው በበረከቱ በሱ ኃይል በድንቅና በተአምራት ስቴፓችሁ ይጨምራል። ያው ኤልሳ በገልጌላ የግርዘት ታይም፣ ምክንያቱም ግርዘት ታይም ላይ የተላቀቃችሁበት ሰዓት ነው። ብዙ ፔን አለ በህይወታችሁ ያ ታይም ላይ ግን ያንን ፔን ረስታችሁ ወደ ቤቴል የምትወጡበት ሌቭል አለ። አውቃችሁ አምላካችሁን የምታመልኩበት አንደርስታንዲንግ የሚሰጣችሁ አለ። እስቲ ወደ ቤቴል ወጣለሁ በሉስ። ያ የግርዘት ቦታ የመጀመሪያው ቦታ ጌታን አውቃችሁ እኔ ድኛለሁ ሰይጣንን ክጃለሁ ያላችሁበት ያ ብቻ ይበቃል ወይ? ቤቴልስ ብቻ ይበቃል ወይ? ምስጋና ብቻ በቃ ዝማሬ ብቻ ዝማሬ ብቻ በቃ ካመለክን ምን ያስፈልጋል? ኢያሪኮ ብቻ ኖ ሊሚቴሽን በኢየሱስም ሰብሬያለሁ። አሜን። ያው ካላችሁበት ስቴፕ የመጨመር አቅም የሚሰጣችሁ በመንፈስ ነው። የሚሰጣችሁ እግዚአብሔርን በመከተል ነው። ይሄ አቅም በነፍሳችሁ ይምጣ። ቤቴ ኢያሪክ ገልጌላ ኖ የመጀመሪያ ሰዓት የግርዘት ቦታ ነው። ለዛ ብቻ አይደለም የተጠራችሁት። ያ ስቴፕ የመጀመሪያ ነው። ቤቴል አለ፣ ኢያሪኮ አለ። ከዛ በኋላ ደግሞ ደብል ፖርሽን አለ፣ እጥፍ ቅባት አለ። አሜን። ወደዚህ ከፍታ የምትሄዱበትን አቅም እግዚአብሔር በመንፈሱ ይስጣችሁ። አሜን። እግዚአብሔር በጸጋው ይስጣችሁ። አሜን። ሺለካለኝ ቁርጭምጭሚት ከዛ ጉልበት አሁንም ሺለካለኝ ከጉልበት ወደ ወገብ አሁንም መለካለሁ በሉ። እስቲ ይሄ መንፈሳዊ ኤክስፒሪየንስ ነው።
ጠዋት ተነስታችሁ ትጸልያላችሁ ነገም ጠዋት ይጸልያል አዎ ይጸልያል ዛሬ ጠዋት ጸልያችሁ ከሰዓት ይጸልያል ሶስት ቀን በቃ አሁን ከጸለይኩኝ ሶስት ቀን ሞልቶኛል አንድ 10 ቀን ሞልቼ ደግሞ ቆይ እስቲ ጸልያለሁ የሚሉ ሰዎች አሉ ነው እንደዚህ አይነት ነገር አይሰራ አሜን ነው ዴይ ቱ ዴይ ቀን በቀን ሪሌሽናችሁ መጨመር አለበት አሜን እስቲ ጨምራለሁ በሉስ ኦ ዛሬም እግዚአብሔርን ቃል ሰምቶ ከዚህ በኋላ ይሰማል አዎ ይሰማል ፉድ ነው ኢየሱስ ጌታ ነው ልክ ስትጨምሩ አፒታይታችሁ አብሮ ይጨምራል ኢየሱስ ጌታ ነው ሃሌሉያ ሃሌሉያ ኢየሱስ ጌታ ነው የኔ ነገር ይጨምራል በሉስ ፓካሶኒያማ እሺ ደግሞም 1000 ለካለኝ ልሻገረው የማልችለው ወንዝ ሆነ ውሃውም ጥልቅ ነበረ የሚዋኝበት ውሃ ነበረ ሰው ሊሻገረው የማይችል ወንዝ ነበረ ሃሌሉያ ጌታ ይባረክ ምን ይሆናል መጨመር ይሆናል በሉስ ሃሌሉያ ትንሽ ቢዝነስ ጀምራችሁ ያ ትንሽ ቢዝነስ ብዙ ይሆናላችሁ ሰዎች አሁን ትንሽ ይዛችሁ ይሄ ነገር ይበዛል ወይ ብላችሁ የምትጨናነቁ ሰዎች አንድ የምሰራች ልንገራችሁ የእግዚአብሔር መንፈስ የሚናገረኝ የነካችሁት በጌታ በኢየሱስ ስም ይጨምራል አሜን እጆቻችሁን ከፍ አድርጉ የነካችሁት ቢዝነስ ይሁን መልካም ነገር ሁሉም ነገር የመስፋፋት አቅም በኢየሱስ ስም እናገራል አሜን ሃሌሉያ አሜን ምን ሊለው ሰው ሊሻገረው እስከ አንገት ድረስ የሚደርስ የናንተን ማንነት ውጦ የእግዚአብሔር ህልውና የሚያሳይ እስቲ የኔ ነገር በሉ እስቲ የስጋዬ ነገር በሉ እስቲ የነፍሴ ፍቃድ በሉ እስቲ ይዋጥና የመንፈስ ቅዱስ ሐሳብ ዋው ያ ኮንትሮል ያደርጋችኋል ያ ይገዛችኋል ያ ይቆጣጠራችኋል ጂሰስ ክራይስት እስቲ ከዚህ በኋላ በሉ እስቲ የመንፈስ ቅዱስ በሉ እስቲ ሙላት ሁለንተናይን ይቆጣጠራል ሰው ምን ሊለው የማይችል ሊሻገረው ሰው ጣልቃ ሊገባበት የማይችል ሙላት በነፍሳችሁ ውስጥ ተመጣለ ሰው ሊችለው ጣልቃ ሊገባበት የማይችል ብሬክ ስሩ በጌታ በኢየሱስ ስም ይመጣል ሃሌሉያ ኢየሱስ ያድናል 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 አሜን ነው ወይ አሜን ነው ወይ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ በሞት አልተገኘም እግዚአብሔር ወስዶታልና በህይወታችሁ ላይ ፍጥነት ይጨምራል አሜን በምትሰሩት ቢዝነሳችሁ ላይ በምታደርጉት የቸርች አገልግሎት ላይ because የኔ ሁለንተና የእግዚአብሔር ፕሮግራም የእግዚአብሔር ፕሮግራም እኔን ተቆጣጠረ ማለት ሁሉ የኔ ነገር ይጨምራል አሜን ኤክስፓንድ ያደርጋል አሜን ስለዚህ የእናንተ ነገር እድል ፈንታው ዛሬ እንደዚህ ነው የሚሆነው እስቲ ፍጥነት በህይወቴ ይመጣል በሉስ አዲያስ ኮና ማንታ እስቲ በህይወቴ ላይ ፍጥነት ይመጣል በሉስ ሃሌሉያ 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 ኃይልን እስክትቀበሉ ድረስ ኃይል እስክትቀበሉ ድረስ ኃይል ካልተቀበላችሁ እንቅስቃሴ የለም ምናልባት ሮቴሽን ሊኖር ይችላል ዛሬ ግን ያ ሮቴሽን ይሰበራል አሜን because what እኔ ባለፈው ተናግሬያለሁ ኃይል መጥቷል ብያችኋለሁ አሜን ኃይል እስክትቀበሉ በኢየሩሳሌም ቆዩ ማለት አሁን እናንተ ቆዩ ማለት ልላችሁ አይደለም የቆያችሁበት ምክንያት ያ ኃይል ስላልመጣ ነው ዛሬ ግን ይሄ ኃይል መጥቷል አሜን ሲፍጥነት ይሆናል በሉሲ መፍጠን ይሆናል በሉሲ እሺ አንደኛ ነገሥት ምዕራፍ 18 ላይ እናወጣለን
ሁሉ ሰላም ነው። ዋው ኢየሱስ ጌታ ሰላም ነው። ሰላም ሰላም ሰላም። አንደኛ ነገሥት ምዕራፍ 18 ቁጥር 46 ላይ የእግዚአብሔር እጅ በማን ላይ ነበረች? በኤልያስ ላይ ነበረች። በወገቡም አሸፍጦ ኢዝራኤል እስኪገባ ድረስ በአካብ ፊት ይሮጥ ነበር። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። በሞት ሳይሆን እግዚአብሔር ስለወሰደ በሞት አልተገኘም። ዛሬ ይኸውላችሁ በቆማችሁበት ጉዳይ ላይ የእግዚአብሔር እጅ በእናንተ ላይ ትመጣለች። አሜን። ከዚህ በፊት የነበረው መቆም ነበር። ከዚህ በፊት የነበረው እንቅስቃሴው በጣም ሊሚት ነበር። አሁን ግን በኤልያስ ላይ የእግዚአብሔር እጅ ነበረችበት። ወገቡን አሸፍተው ይኸውላችሁ ይሄ መድከም መዳከም ወይም ደግሞ መተኛት የሚባል ነገር በእናንተ ነፍስ ላይ ከዚህ በኋላ አትሰራ። አሜን። ምክንያቱም ወገብ ማሸፈት መዘጋጀት ነው። ለምትሰሩት ቢዝነስ እንኳን እግዚአብሔር ትጥቅን ይሰጣችኋል። አሜን። በመንፈሳዊ ህይወታችሁ አስታጥቆ ወደፊት የሚያስኬድ እግዚአብሔር እጅ በኃይል ትመጣለች። አሜን። ሲታጠቃለው በሉ እስቲ እታጠቃለው በሉ እስቲ። ለምን በኤልያስ ላይ የእግዚአብሔር እጅ ነበረችበት። በእናንተ ላይ የእግዚአብሔር እጅ ትመጣለች። አሁን መፍጠን ይሆናል። እስቲ ፈጥናለው በሉ እስቲ አሮዳ ማንታ ካሶዲያ ፈጥናለው በሉ እስቲ መፍጠን ይሆናል በሉ እስቲ። ሃሌሉያ ሃሌሉያ ሃሌሉያ። ሌላው ሶስተኛ በጥልቀት ከእግዚአብሔር ጋር ሪሌሽንሺፕ ዲፕ ሪሌሽንሺፕ ኢየሱስ ጌታ ከእግዚአብሔር ጋር የጠለቀ አባ አባ ብለን የምንጮህበት የልጅነት መንፈስ አንተ ስታሰማ የሚሰማ ደግሞ ልዑል እግዚአብሔር አለ። አሜን። ይሄ ዲፕ ሪሌሽንሺፕ ነው። አሜን። ውስጤ ውስጥ አባ አባ ብዬ የምጮህበት የልጅነት መንፈስ እኔ ውስጥ አለ። ያ ሲጮህ ሲናገር ደግሞ ሊሰማው የሚችል ደግሞ መንፈስ አለ። አሜን። ከዚህ ውጪ ዲፕ ሪሌሽንሺፕ የለም ብራዘር። ኢየሱስ ጌታ ነው። አሜን። የጠለቀ የመንፈስ ኮሙኒኬሽን ከእግዚአብሔር ጋር። አሜን። ሃሌሉያ ሃሌሉያ ሃሌሉያ። አሁንም አባ የምትችሉበት መንፈስ በውስጣችሁ ፍሎ ያደርጋል። አሁንም ትጮሃላችሁ። አሁንም ይሰማችኋል አለ። ለምን? ጉዟችሁ ከእግዚአብሔር ጋር ስለሆነ፣ አካሄዳችሁ ከእግዚአብሔር ጋር ስለሆነ። ያው ብዙዎች እየሰሙ አይሰሙ፣ እያዩ ምን አይሉ ይነሳ። ዲፕ ሪሌሽንሺፕ እስቲ የጠለቀ ግንኙነት በሉ እስቲ። እሱ ይጮሃል፣ እኔም ደግሞ ሰማዋለሁ። አሜን። እግዚአብሔር ነው ያለው። አሜን። አንተ ትናገራለህ፣ ድምፅን ታሰማለህ፣ የሚሰማ ደግሞ እግዚአብሔር አለ። አሜን ነው ወይ? አዎ። እየሰማችሁ የማትሰሙ አትሆኑም ከዚህ በኋላ። ትንቢት እየተናገርኩ ነው። አሜን ነው ወይ? እያያችሁ የማታዩ የማታስተውሉ አትሆኑም። ለምን? አሁን እየሄዳችሁ ያላችሁ ከእግዚአብሔር ጋር ነው። አሁን ጉዟችሁ ከእግዚአብሔር ጋር ነው። በኢየሱስ ስም ስልጣን በሮች ተከፈቱ። ሃሌሉያ። ኢየሱስ ክርስቶስ ጌታ። ከኔ ጋር ናችሁ? ኢየሱስ ጌታ። ዘጸአት 33:11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር
ፊት ለፊት ከሙሴ ጋር ይነጋገር ነበር ሙሴም ወደ ሰፈሩ ይመለስ ነበር እስቲ ከእግዚአብሔር ጋር አሁን በኃይል ጀምራለሁ በሉ እስቲ ማውራት ማለት ሰው ከሰው ጋር ቁጭ ብላችሁ የትኛውም ቦታ ላይ ቁጭ ብላችሁ ከሰው ጋር እንደምታወሩት ከእግዚአብሔር ጋር ዲፕ ነው ሪሌሽንሺፕ አሜን አሬ አሜን ይባላል በኢየሱስ አሜን 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 በስሚኮ ስለ የምትፈልጉት ነገር መስማት ትችላላችሁ ግን ፊዚካሉ የምትፈልጉት ለምንድን ነው ነገር በአይን ይገባል አሜን አማርኛ እንዴት አሜን አማርኛ ከኔ ምናምን ይባል ነገር የተናገርኩት አይደል ነገር በምን ይገባል እስቲ በትግርኛ ምን ማለት ነው ነገር በአይን ይገባል ነገር በአይን የሱት ኖ አይደለም አይደለም ነገር በአይን ይገባል ኦሬዲ በስልክ ሰምታችኋል ምን ታየው ባየው ነገር አንደርስታንድ አደረጋችሁ see it is believe perfect ያያችሁት ነገር ኮንፎርሜሽን ነው ሃሌሉያ ግልጽ ነው አይደለ ሰምታችኋል መስማትን በጆሮዬ ከዛስ አይኔ ኮንፎርሜሽን ነው ኢየሱስ ጌታ ነው that means ሙሴ ባልንጀራውን እንደሚያወራው ከእግዚአብሔር ጋር ያወራ ነበር ፊት ለፊት እንደዛ አይነት ሪሌሽንሺፕ እግዚአብሔር ዛሬ ክሬት ያደረገ ነው በነፍሳችን አሜን አሜን ሃሌሉያ አሜን ቁጥር 12 ዘጸአት 33 ቁጥር 12 ላይ ደግሞ ሙሴ እግዚአብሔር እኖ አንተ ይህን ሕዝብ አውጣ ትለኛለህ ከእኔም ጋራ የምትልከውን አላሳወከኝም አንተም በስምህ አወኩ ደግሞም እኔ በፊት ሞገስ አገኝ አልከኝ ይሄ ምንድነው ከሙሴ ጋራ ኖ የስ የሚል አክሰስ ተሰጥቶታል አሜን ነው ይሄን ህዝብ ምን ትለኛለህ አውጣ እያልከኝ ነው ግን ከኔ ጋራ የሚሆነውን ሰው ምን አላልከኝም ዲል ያደርጋል ከእግዚአብሔር ጋራ ዲል የማድረግ አክሰስ ተሰጥቶታል ዛሬ ከእግዚአብሔር ጋር ይሄዳችሁ ይሄ ኦቶሪቲ ተሰጥቷል አሜን ጩና አሜን በሉ በኢየሱስ ኖ እግዚአብሔር እንደዚህ እኮ ነው ምክንያቱም እኔን አጥፋኝ ይሄን ህዝብ በመድረ በዳ ከምትቀጣ እኔን ጠርተኛል እኔን አጥፋ ብሎ ከእግዚአብሔር ጋራ እግዚአብሔር ስለሰራው ነገር እንኳን ምን ይል ነበር ሙሴ እግዚአብሔር እንደዚህ ነው የሚለው ማንንም የለም ከሙሴ ጋራ ፊት ለፊት ያወራ ሁለተኛ ነገር ደግሞ እኔ በፊት ሄዳለሁ ትለኛለህ እግዚአብሔር ፊት ለፊት ግን ከኔ ጋራ ሊሆን ሰው አላሳወከኝም ይሄኛው ስልጣን እግዚአብሔር ለሙሴ ሰጥቶታል ዛሬ ያልኳችሁ ያለውት ነገር ምንድነው እግዚአብሔር ከእናንተ ጋራ እናንተ ከእግዚአብሔር ጋራ አሜን ትሄዳላችሁ አሜን ሞት የሆነ ነገር በኢየሱስ ማያገኛችሁ አሜን እናንተ ከእግዚአብሔር ጋራ እግዚአብሔር ከእናንተ ጋራ አሜን ትንቀሳቀሳላችሁ ጥፋት ኪሳራ አያገኛችሁ ግን አንድ ነገር ያገኛችኋል ሃሌሉያ ብዙ መስፋፋት በህይወታችሁ ይመጣል አሜን ብዙ እድገት በህይወታችሁ ይመጣል አሜን
የሚጀምረው ከስፒሪቹዋል ነገር ነው በጌታ በኢየሱስ ስም ስልጣን የእናንተ ስፒሪቹዋል ላይፍ ግሮዝ ማድረግ ይጀምራል አሜን ፊት ለፊት ኖ እግዚአብሔር ሆይ እንደ ኮሬክሽን ፈልጋለሁ ለምን እንደዚህ ሆነ የሚል ስልጣን ተሰጥቶታል እግዚአብሔር ይሄንን ሰጧችሁ ነው የሚለው ያላቀም አሜን ነው ወይ መጠየቅ ብቻ ሳይሆን ዲቴል የመጠየቅ አክሰስ እግዚአብሔር ሰጣችሁ ነው ማለት አሜን 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 ምክንያቱም ሙሴ ስለማ ተሾመ ስለ ህዝብ ተሾመ ስለ ህዝብ ሲሾም ስለ ህዝቡ የሚያስፈልገው ነገር ስለ ህዝቡ ሊከራከር በእግዚአብሔር ፊት አክሰስ አሜን ነው አይደለም አሜን ነው ይሄን ህዝብ አጠፋለሁ አለ ሙሴ ማን ነው እግዚአብሔር አጠፋለሁ ሲል ነው ለምን ታጠፋለህ ለምን አመጣው ለምን ታጠፋለህ ይሄን ህዝብ ከምታጠፋ without reason አይደለም እኮ የሚያጠፋው እግዚአብሔር ኃጢአት ሰሩ በደሉ በዚህ ምክንያት እግዚአብሔር ተቆጥቶ አጠፋለሁ ባለ ጊዜ ለምን ታጠፋለህ ኢንተርፌር የማድረግ አሜን ነው ወይ አሜን ጣልቃ የመግባት ስልጣን ሰጠው ለሙሴ ኢየሱስ ጌታ ይሄን ህዝብ ከምታጠፋ እኔን አጥፋኝ ድምጹ ይሰማል አሜን የእግዚአብሔርን ድምጽ ብቻ አይደለም የሚሰማው ሙሴ የሚናገረው ድምጽ ተሰሚ እያልኳችሁ ያለውት አንቺ ይሄንን አክሰስ እግዚአብሔር ሰጣችሁ ስለዚህ አንድ ነገር ሲፈጠር ኦኬ ተፈጽሟል ሳይሆን የተፈጸመው ነገር ተቀይሮ ማየት የምትችሉበት አቅም ሰጥቷችሁ አቅም ሰጥቷችሁ አሜን አሜን የሞተው የኔ አይደለም ማለት ኦሬዲ ኮሞቶ ሁለቱም ሴቶች ልጅ ይዘው ተኙ አንዲቷ የአንደኛውን ገደለችና በጊዜ ሳይነጋ ተነስታ ብድግ የሰው ወስዳ ልክ በሰዓቱ ስትነሳ ይሄ የሞተው ብዙ ጊዜ የሞተ ነገራችሁን ተቀበላችኋል አሁን ግን የሞተ ነገራችሁን መቀበል አትችሉም አሜን የለው የተሰጠ የሞተ ነገር ካልሆነ የሞተ ነገር ልትቀበል መፍቀድ የለብህም አልገባችሁ ይሄንን አክሰስ ነው ለሙሴ የሰጠው ኢየሱስ ጌታ አሜን ብዙዎች ሞተባቸው አልቅሰው በቃ ተስማምተዋል አሁን እቺ ሴት ግን የኔ አይደለም መጀመሪያ የሞተ ነገር አልተቀበልኩም ይሄን ነገር ልቀበል አልችልም መቀበል አልችልም የሞተ ነገር መቀበል አልችልም ሪቫይቫል እሳት የሌለበትን ነገር መቀበል መገለጥ ራእይ የሌለበትን ነገር መቀበል አልችልም እሳት ያለበትን ነገር ተቀብያለሁ ሕያው የሆነ ነገር ተቀብያለሁ እና ሁሉ ጊዜ የሞተውን ነገር ነው ሰይጣን የሚነግራችሁ ወይም ደግሞ ሊሞት ያለው ነገር ነው የሚነግራችሁ እንጂ ህይወት አውርቶ የሚያተፈሰናል ውሸታ የሰጠን ህይወት ያለው የሞተ ሳይሆን ህይወት ያለበት ምናልባት ሀብል ቢሆን don't be accept አትቀበለው በኢየሱስ እስቲ አልቀበልም በሉ እስቲ ምክንያቱም እየሄዳችሁ ያላችሁ ከእግዚአብሔር ጋር ነው ከብርሃን ጋር ነው ሙቭ እያደረጋችሁ ያላችሁ ብርሃን በጨለማ ላይ ይበራል ጨለማም አላሸነፈው ማለት አብራችሁ ከጨለማ ጋር ተስማምታችሁ አትሄዱም ሊትራል ነው ብርሃን ሊትራል ነው ኢየሱስ ጌታ ልዩ ነው ምንም አግሪ አያደርግም ይኸውላችሁ ጨለማችሁ የእናንተ ሞት የቢዝነሳችሁ ጥፋት የቤተሰባችሁ ኪሳራ ከሆነ ዛሬ እግዚአብሔር አትቀበሉት ይላል እስቲ አልቀበለው ሃሌሉያ እና አውጣትልኛል ምናም ብሎ ከእግዚአብሔር ጋር የማውራት በቃ ክፍት ነው ለሱ ዛሬ ለእያንዳንዳችሁ እግዚአብሔር ይሄንን ፕሮሰስ አደረገላችሁ አሜን ሰጥቶኛል በሉ እስቲ ዋው ኢየሱስ ክርስቶስ ጌታ ማልኮነስ ኢየሱስ ጌታ አሜን እሺ የመጨረሻው ቁጥር 12 ላይ 13 ላይ
አሁንም በፊት ሞገስ አግኝቼ እንደሆነ አውቅ ዘንድ በፊት ሞገስ አገኝ ዘንድ መንገድን እባክህ አሳየኝ ይህም ሕዝብ እንደገና ተመልከት አለው የምልጃ መንፈስ ውስጡ ነበረበት ያስታርቅ ነበር አሜን ኦሬዲ እግዚአብሔር ከሕዝቡ ጋር ምን ብሏል ተጣልቷል ከሕዝቡ ጋር እንዲታረቅ ትክክለኛ መንገድ እንዲያሳየው ለሕዝቡ ወክሎ ማን ነው የቆመው ሙሴ ነው ኢየሱስ ጌታ ስለዚህ ስለናንተ መልካም ነገር አንተ መቆም ትችላለህ አሜን እስቲ ስለኔ መልካም ነገር በሉ ስለኔ እግዚአብሔር ስለሰጠኝ መልካም ነገር በእግዚአብሔር ፊት መቆም እግዚአብሔርን መጠየቅ ነገርን ማስቀየር ስልጣን አለኝ ምክንያቱም እኔ ይሄድኩ ያለሁት ከእግዚአብሔር ጋር ነው ሄኖክ አካሄዱን ከእግዚአብሔር ጋር አደረገ በሞት አልተገኘም እግዚአብሔር ከመጥፎ ሲቹዌሽን እግዚአብሔር ፒክ ያደርጋቸዋል ከማይመች ሁኔታ እግዚአብሔር ብድግ ያደርጋቸዋል ነገ ጥፋት ሊመጣ ሲል ዛሬ አንተን ያዘጋጃል በኢየሱስ ሃሌሉያ ሃሌሉያ እስቲ ከእግዚአብሔር ጋር ሄዳለሁ በሉሲ ከእግዚአብሔር ጋር ሄዳለሁ በሉሲ ኢየሱስ ያድናል ክብር ለጌታ ይሁን ክብር ለጌታ ይሁን ሃሌሉያ ሁላችን በእግሮቻችን ቆማለን የተወሰነ ደቂቃ እጅ ለእጅ እንያያዛለን መልእክቱ አላለቀም እሺ ከእግዚአብሔር ጋር መሄድ ወሳኝ ነገር ነው ዋናውን ነገር ነው መነግራችሁ አሜን ሌላው ደግሞ አሁን እግዚአብሔር ለዚህ ቤተክርስቲያን የነገረኝ ነግራችሁና እግዚአብሔር ወደ ዋናው ነገር ደግሞ እንገባለን ተስማማላችሁ አሜን እሺ ሁሉም ሰው ይቆምልኝ ጌታ ይባረክ እሺ ከእግዚአብሔር ጋር ሄዳለሁ በሉ እስቲ አልገኝም በሉ በጥፋት አልገኝም በሞት አልገኝም በኪሳራ አልገኝም እሺ ሁለት ደቂቃ በልሳናችሁ ዝም ብላችሁ መጸለይ ጀምሩ ካዳሶሮ ባሻላማንታ አሮዶና ማንታ ኤላዶሶ ባታናማ ኤላሶኮሮ ሾባባሳካ ኮዳ ባሳኪ ላሞንታ የብዙዎች ህይወት ግሮስ ሲያረግ አያለው በመንፈሴ መንፈሳዊ ህይወት ሲጨምር አያለው ብዙ ህፃናት ቲኔጀርሶች ወጣቶች በጣም ግሮስ ያረጉ አያለው ምክንያቱም ሪቫይቫል ቶካሴ ከሬቤራቦና ማንታካቶና ማስ ሼኬቴክቴ ፖሶፓስ ራካሶ ፕራፓታካታዳባስ ሪቫይቫልን ከሚያመጡ ነገሮች አንዱ ዋንኛው ከእግዚአብሔር ጋራ ዲፕ መሄድ ነው ከእግዚአብሔር ጋራ በኃይል መጓዝ ነው በፍጥነት መሄድ ነው በኢየሱስም ጸልዩ ለዚህ ኢየሱስ ጌታ ነው ቤራኮራ ባላባላባቶራባ ሼላ ባራባቶና ማን አሶቶ ሽፔኬቴ ካታታ ፓሳካቶራባስ በስምህ ኃይል አባቴ እግዚአብሔር ሆይ ምልክት በእስራኤል እግዚአብሔር ሆይ በእስራኤል አምላክ እንዳለ ይታወቅ ዘንድ ትንሹ ዳዊት ጎልያድን እንደጣለ ዛሬ እግዚአብሔር አባት ሆይ የሰው ቁመት አይደለም የሰው ክብር የሰው ችሎታ አይደለም ዛሬ ግን በመንፈስ እግዚአብሔር አባት ሆይ ጎልያድ የወደቀ ይሁን እኔ ጥዬ ወጣለሁ በኢየሱስም ይመታ አራዳ ባቶራባስ አቶሮዶዶ ባባሳ ካቶላባስ አሳሱሱሱ ፔቴካታካስ አሹዴ በኬቴራ ባቶራባስ አንቱ ሱፕሮዶላ ባንታና ማንቶና ማያ
rekete vela boso prachala batona masa rede bele barona bata shekele bela bondo basa deep relationship with God in the name of Jesus Christ አያቶ ሶኮ ባባታ ካታባሳ ሙሴ ፊት ለፊት ከእግዚአብሔር ጋር ያወራ ነበር ስለሚፈጠረው ኤኮ ይሄ መንገድ እኮ ዝግ ነው ብለው ሲነግሯችሁ መንፈስ ይመጣና ክፍት ነው ይላል አሜን ኤኮ አብቅቷል 4 ቀን ሆኖታል ብለው እነ ማርታ እነ ማርያም ዘግተው ቁጭ ብለው ባሉበት ኢየሱስ ይመጣ ወዴት ነው ያው ኢምፖሲብል የሆነው ነገር ፖሲብል የሚያደርግ መንፈስ ይነግርሃል ታደርገዋለህ ባንተና በዘርህ ተአምራት ይሆናል እስቲ በተአምራት አምናለሁ በሉሲ የተአምራት አምላክ በሉሲ እኔ የማመልከው አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሲኖረው ሲሰራ የኖረው ታምር እየሰራ ነው አርጅቶ አያውቅም ደክሞ አያውቅም ይሄ ማንነቱ ነው ዛሬም የኔ ነው በኢየሱስ ስም በመንፈስ ቅዱስ ኃይል መንፈስ ይገልጣል የተሰወረን ይገልጣል እኔ እንደዚህ ያለ እግዚአብሔርን ለማያውቀው ኢሳይያስ 43 ላይ በፊት ሄዳለሁ ተራሮችን ትክክል አደርጋለሁ የናሱን ደጆች ሰብራለሁ ብረት ሞሮሪያ ቆርጣለሁ እና አታውቀኝም አንተ ትንሽ እኔን የማወቅ ነገር የለም ግን እኔ እግዚአብሔር አምላክ እንደሆንኩ እኔ ያንተ አምላክ እንደሆንኩ እግዚአብሔር የናንተ አምላክ እንደሆነ ኮንፎርሜሽን እግዚአብሔር ይሰጣቸዋል አሜን ለምን ጥያቄ ያላለኝ እግዚአብሔር ከናንተ ጋር መሆኑ በኮንፎርሜሽን ያሳያችሁ ምን እንዳለው ታውቃላችሁ የተሰወረ ነገር አለ አለ እገልጠዋለሁ አለ የተሰወረው መዝገብ እሰጠዋለሁ እስቲ መዝገብ ይሰጠኛል በሉስ ሃሌሉያ እግዚአብሔር ዛሬ ትልቅ ነገር ነው የሚሰጣችሁ እኔ እግዚአብሔር ያንተ አምላክ እንደሆንኩ እንድታውቅ ዴሊቨራንስ ይሰጣችኋል ምክንያቱም ለዛ ሰው ቂሮስ አሕዛብ ነው እግዚአብሔርን አያውቅም አስተዋውቆትም አያውቅም ግን እግዚአብሔርን እንዲያውቅ ያደረገው ራሱ እግዚአብሔር እና እግዚአብሔርን ለማወቅ ፈልጋችሁ እንድታውቁ አክሰስ ያልከፈቱላችሁ ቢኖሩ ዛሬ ራሱን እግዚአብሔር ይገልጥላችሁ ዛሬ ራሱን ይገልጥላችኋል ለሙሴ የተገለጠ አምላክ አሜን ነው ወይ ለያዕቆብ የተገለጠ አምላክ የአባቶቻችን አምላክ ጠራለሁ እጆቻችሁን ከፍ አድርጉ የአባቶቻችን አምላክ እኔ እግዚአብሔር ነኝ ይሄ የተቀደሰ ስፍራ ነው ጫማን አውልቅ ብሎ ስለ እግዚአብሔር ቅድስና ስለ መልካም ነገር የሚያወራ ራሱ እግዚአብሔር ዛሬ በነፍስ ወከፍ ወደ እናንተ ህይወት ወደ ልጆቻችሁ እግዚአብሔር ራሱን ያስታውቃል አባራቶ ሶባ እግዚአብሔር ይገልጣል ሬዲ ናችሁ ይገልጣል እግዚአብሔር ይኸውላችሁ ዛሬ ሪቫይቫል ውስጥ ገብታችሁ ነገ ሌላ ነገር ውስጥ አትገቡ እስቲ ይቀጥላል በሉስ ጸሎት ይቀጥላል እኔ እዚህ ቤት ያስተማርኩት ስለ ጸሎት ነው ያስተማርኩት ስለ እግዚአብሔር ፊት አስተምሬያለሁ ስለ መንፈስ ቅዱስ አስተምሬያለሁ በኢየሱስ ስም ይሄ ነገር ይከተላችኋል እጆቻችሁ ከፍ አድርጉ
እግዚአብሔር እስካላቆመ ድረስ አቁሞ ያቅም ሊያቆም አይችልም። እናንተ የምታደርጉት ስፒሪቹዋል ነገር አይቆምም። ያ የማታቆሙት ስፒሪቹዋል ነገር ወደ ህይወታችሁ በረከትን ይዞ ይመጣል። ያ መንፈሳዊ ነገር በረከትን ሰላምን ይዞ ይመጣል። እስቲ አልቆምም በሉ። እስቲ ወደ ላይ ከፍ አድርጉ። በፊት እሄዳለሁ፣ ተራሮችንም ትክክል አደርጋለሁ፣ የናሱን ደጆች ቆርጣለሁ፣ የብረት መሮሪያ ሰብራለሁ። በፊት የሚሄድን እግዚአብሔር እንደሆንኩ ታውቅ ዘንድ በጨለማ ስፍራ ተሰውሮ ያለውን መዝገብ እሰጥሃለሁ። ለብዙዎቻችሁ መዝገብ ይሰጣል። ልጆቻችሁ ገፈሩ። መዝገብ ባራቶኮሶፓካስ ፕሮስፐር የምታደርጉበት መዝገብ ይሰጣችኋል። ሂልድ የምትሆንበት መዝገብ ይሰጣችኋል። የምትሄዱበትን አቅጣጫ ኮምፓስ የሚያሳይ መዝገብ ያ በመንፈሱ በኩል ነው። በኢየሱስም ይሰጣችኋል። ዳይሬክሽን ይሰጣችኋል። ዳይሬክሽን አቅጣጫ የእግዚአብሔር አቅጣጫ ሰውን ሁሉ ባለጸጋ የምታደርግ የእግዚአብሔር ሐሳብ የምትገልጥ ያ የእግዚአብሔር መንፈስ ይሰጣችኋል። መንፈስ ቅዱስ ባካቶሾ ባካታናሞስ በኃይል ጸልዩ። ክሬጀደ ቤላቦስ ኦባማ ሴኬሬ ቤላቦና መዝገብ ይሰጣቸው። የእውቀት መዝገብ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አሜን። እጅ ለእጅ ተያዙና እንጸልያለን። ድንገት የምታውቋቸው እህቶቻችሁ ወይም ደግሞ አብረው እዚህ ቸርች ያሉ እህቶቻችሁ አንድ ሪቫይቫል በዚህ ቤት ውስጥ ይጀምራል። ልንገራችሁ የምን ሪቫይቫል እንደሆነ። ሪቫይቫሉ እውነቴን ነው። ብዙ ሴቶች እና ወንዶች ምን ማለት ይጀምራሉ? ሰርግ፣ እዚህ ቤት ብዙ ሰርግ አይቻልም። በመብዛት ሰዓት፣ በመስፋፋት ሰዓት ማግባት፣ መውለድ የያዛችሁት ነገር ሲመጣ ይውላችሁ መንፈስ ቅዱስ አነቃንቋችሁ አይደል እንዴ ምናምን ነው ሲመጣ በማይንዳችሁ ላይ ትራንስፎርሜሽን ያደርጋል። ኦልሬዲ ማይንዳችሁ ውስጥ መጥቷል፣ እናንተ ውስጥ መጥቷል። እና ማይንድ ያለ ያ የእግዚአብሔር መንፈስ ትራንስፎርሜሽን የሚያደርገው ቦዲያችሁን ብቻ ሃሌሉያ ብላችሁ አይደለም። ኖ በምታደርጉት የትኛውም ጉዳይ ላይ you are number 1። አመንኩም ደግሞ ተናገርኩኝ። አምናችሁ የምትናገሩት ያ ነገር በእናንተ ውስጥ በጌታ በኢየሱስም ይሆናል። ስኮላርሺፖች በጣም የትምህርት እድሎች በጣም ከዚህ ውጭ ሀገር ድረስ በኃይለኛ ፔድ እናንተ ላይ ፐርሰናሊ ላይኖርሽ ይችላል ወይ ላይኖራችሁ ይችላል። ምናገራችሁ ሰዎች የሚመለከታችሁ ሰዎች ግን እግዚአብሔር አክሰሱን አዘጋጅቶላችሁ ኖርማሊ አይደለም ትምህርቱ እግዚአብሔር ያዘጋጀው ስለሆነ ብለሲንግ አለበት። ሃሌሉያ 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 ሃሌሉያ።
ፍላይት 3 ጊዜ ፕሌን ፍላይት ሲያደርግ አያለሁ በቅርብ ጊዜ ውስጥ ከእናንተ ኮንግሪጌሽን ውስጥ በጣም ደስ በሚል መንገዳቸውና ረፍታቸው ጥሩ በሆነ መንገድ ፍላይት የሚያደርጉ ሰዎች እና የተራራቁ ይሰበሰባሉ አለኝ ያው እናንተ ፕላን አርጉ ቆይ እዚህ ነው ምን ችግር አለው ምናምን እያላችሁ ፕላን አርጋችኋል አይደለ የእግዚአብሔር ፕላን በኢየሱስም ያገኛችኋል የእግዚአብሔር ፕላን እናንተ ኮምፎርት ነው ከምትሉት ይበልጣል አንተ ራስን ያየው ራስን አይተ በቃ ኮምፎርት ምናምን ግን እግዚአብሔር አንተ ራስን ከምታየው በላይ ለአንተ ኮምፎርት የሆነ ነገር አይቶልሃል እግዚአብሔር ያለው በሉሲ በለጠ በሉሲ አራዶ ዳባስ ካላዶ ነባ በዚህ ሀገር ናሽናል በሆነ ደረጃ 1 2 3 4 ሰዎች ትልልቅ ወፍራም ሰዎች ሲገቡ ወደዚህ ጉባኤ ማለት እና ፊዚካሊ ወፍራም የሆኑት ኖት ፊዚካሊ እንደዛ አይደለም ያ ምንድነው እግዚአብሔር በእነሱ ውስጥ ይሄንን ህዝብ ኢየሱስ ጌታ ነው ይሄንን ህዝብ ትንሽ ባለ ጊዜ ባለቀሰ ጊዜ በደም ተለውሶ ባለ ጊዜ እግዚአብሔር አወጣው አጠበ እግዚአብሔር አነጻው ንጹህ አደረገው ይሄ ህዝብ ታላቅ ህዝብ ነው ስለዚህ ህዝብ የሚቆሙ 4 ሰዎች ከዚህ መካከል በኒውስ ኢንተርናሽናል ኒውስ ላይ ኢንተርናሽናል ኒውስ ላይ ስማቸው የሚጠራ ሰዎች የምታውቋቸው ሰዎች ያው ቁጭ ብላችሁ ሻይ ጠጥታችሁ ሊሆን ይችላል ቤታቸው ገብታችሁ ሊሆን ይችላል ኢንተርናሽናል በሆነ ደረጃ ከሀገር አልፎ 4 ሰዎች በጣም ማግኒፋይ ሲሆን ያለ እኔ አምናለሁ ለመሰላችሁ ማምነው መንፈስ ቅዱስ ከመጣ የሚሰራው ስራ አለ መንፈስ ቅዱስ ከመጣ ሊሰበር የሚገባው ሰብሮት ይሄዳል ሊነቀል የሚገባው ነቅሎት ይሄዳል ለምን ሊሰራ ይመጣል እኔ ላያችሁ ሬዲ ነኝ አሜን ነው ኢንተርናሽናል በሆነ ኒውስ ላይ ስለ ክብራችሁ ይወራል እግዚአብሔር ስለሰጣችሁ በረከት ይወራል እግዚአብሔር ያደርገዋል አንዶ ሶባ ግሮዚንግ ይሆናል መጨመር ይሆናል ጨምራለሁ በሉሲ አይወላችሁ አእምሮአችሁና ነፍሳችሁ እየጠየቃችሁ ባለው ጉዳይ ላይ እግዚአብሔር ጣልቃ ይገባል የሱን ሐሳብ ሲያረግ የነፍስ ምንድነው የስጋስ ምንድነው የጥረቴስ ምንድነው ያ ሁሉ ገደል ይገባል ከቁጥር አትቆጥሩትም ለምን እግዚአብሔር ያለው በለጠ የሚበልጥ ፋይናንስ ወደ ነፍሳችሁ ይመጣል የሚበልጥ ኮሙኒኬሽን አግሪመንት ወደ ህይወታችሁ ይመጣል የሚገርም እግዚአብሔር አገልግሎት ወደ ህይወታችሁ ይመጣል እስቲ ጩሁና እስቲ እድገት በሉሲ በረከት በሉሲ ኃይል በሉሲ በመንፈስ ቅዱስ ኃይል ወደኔ ወደ ልጆቼ ወደ ቤተ ክርስቲያኔ ወደ ማቀው ነገር የእግዚአብሔር መንፈስ መጣ ስለመጣውበት ስለዚህ ኮንግሪጌሽን ብቻ ማወራው ከዚህ ጉባኤ ላይ በጣም ቲኔጀርስ ወጣቶች ሰሌክት ሲደረጉ ያለው ቢኮዝ እግዚአብሔር ምልክት አድርጎባቸዋል ምልክት ያደረገባቸው ወጣቶች ሲነሱ አየው ምንድነው ሞፋሪያ ሯጭ ነው አይደለ የኬንያ ሯጭ ነው ሞፋሪያ እንግሊዝ ነው የኬንያ ነው ምንድነው የሶማሌ ነው አይደል እሺ ሃይሌስ የምን ሯጭ ነው ኢትዮጵያ ነው እና ሃይሌን እናንተ ለምን ነው የምታውቁት በሯጭነቱ ነው ሯጭ እንግዲህ የሱ ስታፍ ነው መሮጥም የሱ
ቁጭ ብላችሁ ግን ሳትወዱ በግዳችሁ ታውቁታላችሁ ታዩታላችሁ እናንተ ላያችሁበት ኃይል ምናምን ላላችሁበት ምንም ይከፈላችሁ ነገር የለም እሱ ግን ይከፈላል ከዚህ ጉባኤ መካከል እንደዚህ ሌጀንድ የሆኑ ሰዎች እግዚአብሔር ያወጣል አልገባችሁም ይችላል መንፈስ ቅዱስ ይችላል ሌጀንድ የሆኑ የሚፈለጉ በጣም ትልልቅ በሆኑ ሰዎች ተፈላጊ ሰዎች እግዚአብሔር ፒክ ያደርጋል እመኑ ይችላል እጆቻችሁ ከፍ አድርጉ ይችላል በሉ እስቲ እግዚአብሔር ይችላል በሉና በልሳናችሁ 2 minutes ጸልዩ ይችላል የወደቀው ማንሳት የተዋረደው ማክበር የሌለው መፍጠር የማይታየውን ማሳየት የሚችል አምላክ አመልካለሁ በጌታ በኢየሱስም በሕይወታችሁ ላይ ይሁን 2 ደቂቃ በልሳን ጸልዩ በልሳን ሻፖታ ባሳካታራ ባቶናማ አራዶ ሶሮዶ ባባሻላ ባቶናባስ ሎፔሬ በካቱ ሼለቤላ ሞንቶራባስ ክሮዞ ፕሬፔዴና ሶላ ባታና ማንታ ሶባ ካቲላ ቦስ ሶባ ሽኬቴ ከሲፕራባ ሲፕሪዳ ሱፓሻ አባባባ ሶኮቶሮዶባስ በልሳናችሁ በኃይል ጸልዩ ይሄ የምትቀበሉበት ሰዓት ነው እጆቻችሁን ከፍ አድርጉና ፓሮዶ ፓፓሳ ከደዳ ቦሮዶዶዶዶባ ሬዴዴ ሸፓቶ ሶፖ ፓፓሳ minutes 2 ደቂቃ በኃይል በልሳናችሁ ጸልዩ ማንንም ሰው እንዳያይ ከእግዚአብሔር ጋር ተያዩ አዲስ ነገር እሺ አንድ ጊዜ ያላችሁ ለ14 ዓመት ያዕቆብና ላባ በምን ይታወቃሉ? ሌላ ሰው ያዕቆብ ላባና ያዕቆብ ውስጥ ነው የሚታወቁት ነገር አለ። ላባ አጎቱ ነው እና ምን ቀይሮበታል? ሲስተም ደሞዝ ሊቀበል የሚችልበትን ሲስተም ምን ብሎበታል? ቀይሮበት 14 ዓመት በባዶ ነው። እስቲ አንድ ነገር ፈልጋለሁ በሉ። አሁን ዋናው ታርጌቱ ላባና ያዕቆብ የሚሉ አይደለም። ወደ ያዕቆብ እግዚአብሔር አዲስ ኢንቨስትመንት ይዞ መጣ። 7 ዓመት ባዶ፣ 3 ዓመት ባዶ፣ 10 ዓመት ባዶ በሆናችሁበት ጉዳይ ላይ ያንን ነገር አሁን ይቀበላል በሉ። ላባ ከያዕቆብ ተጣልቶ በሌሊት ጌታ መጣ። ከላባ ጋር ያዕቆብ ተጣልቶ በሌሊት ማን መጣ? እስቲ ኢየሱስ በሌሊት መጣ። ዛሬ በዚች ቀትር ላይ እግዚአብሔር በመገለጥ ይመጣል። ከዛ ምን አለው? 14 ዓመት ሙሉ ሰርተህ ለፍተህ ምንም ነገር የለም አይደለ? አሁን ደግሞ እሰጥቻለሁ አለ።
ሂድና ወደ ጫካ ሂድ ከዛ በኋላ ምን አለው ሽመልመል እንጨት ቆርጣ ነጭና ሽጉጥ አድርገ ቅረፈዋል ገብቷቸዋል ኢንቨስትመንት አይያ ዛሬ በኢየሱስ ይመጣል አሜን አቤት 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 አንድ ነገር ተነሱ እስቲ ቁጭ ያላችሁ ሰዎች ተነሱ አራዳ ጎሶፓ ማንታያ ደውና ማለት አንድ ኢየሱስ ጌታ ሰምታችሁኛል ወይ ሰምታችሁኛል ለ14 አመት ያልሆነ ለ3 አመት ያልሆነ ለ10 አመት ያልሆነ ያው እግዚአብሔር ምስክሬ ነው እናንተ ላይ እናገራሉ ይሆናል ታምናላችሁ አይደል አንድ ነገር ፈልጋለሁ በሉስ ያ ሂድ ነው ሰክሬት ነው እናንተ ውስጥ ሚስጥር ነው ያ ሚስጥር የሆነው ነገር ይሆናል ከያዕቆብ ከላባ ጋር ሌሊት ተጣልተዋል ቀን ተጣልተዋል በሌሊት መጣና ወደ ያዕቆብ እግዚአብሔር አሁን ምንም ክርክር አያስፈልግም ሂድ ወደ ማዘቦታ ሄዳለሁ ወደ ጫካ ሂድ ከዛ ሽመልመል ቅርንጫፎችን ቁረጥ ከዛ ጥቁር ነጭ አድርገ ሬዲ አድርገ ቆራርጠ ነገ በቀትር በጎች ሲጠማቸው ውሃው ስር አድርገውና ውሃው ነበር ከዛ መጣው እጅግ አስቀመጠ ውሃው ሞላበት ከዛ ይሄንን ያንተ በጎች ወይም ደግሞ የላባ በጎች ሲያዩ ምን ያደርጋል ኢሚቴት ያደርጋል አሜን ቅድስና ካልፈለክ እንዴት ነው ቅድስና ለእግዚአብሔር ትክክለኛ አቋም ወስደ ከእግዚአብሔር ጋር ለመሄድ ካልፈለክ እንዴት ነው ከእግዚአብሔር ጋር የምትሄደው ዛትስ ኢሚቴሽን አሜን I need this one ያዕቆብ ከእግዚአብሔር ጋር ታገል ካልባረከኝ ለምን ልቀቀኝ ብሎታል መልአኩ እንደዚህ ዞር በል ልቀቀኝ እያለ እሱ ግን ነው አለቅህም ዛሬ አንድ ነገር ይፈልጋል ያ ነገር ደግሞ ቢግ ነገር ነው አለ እግዚአብሔር ስለዚህ ጉዳይ ቃል ተናገር እኔ ያደርገዋለሁ ብሎኛል ጌታ ከዛስ እንዳለው እግዚአብሔር እንዳለው አደረገ በጎቹ ያንን ሽንኩርኩሬ መልኩን ቆረጠ በመንፈሳዊ እይታችሁ የምታዩት ያ ነገር ፊዚካሊ ለእናንተ ይሆናል በመንፈሳችሁ ኢሚቴት የምታደርጉት ያ የእግዚአብሔር ፍቃድ ያ ቅድስና ያ በረከት ያ መባዛት በኢየሱስም ይሆናል ኢሚዲየትሊ ሳይቆይ በጎቹ ላክ ዛት ልክ እንደዛ አረገዙ እና ሲወለድ አንድ አግሪመንት አላቸው ሽንጉርጉር ካልሆነ በስተቀር ደሞዝ የለህም ሽንጉርጉር ካልሆነ ገና 14 ዓመት ያዕቆብ በባብል ያለ እየጠበቀ ብቻ ነው ዛሬ ግን እግዚአብሔር መጥቷል ስለምታደርጉት ነገር እግዚአብሔር ዋጋ ይሰጣችኋል ስለምትከፍሉት ዋጋ እግዚአብሔር ዋጋ ይከፍላችኋል ነው ከሰው ጋር አይደለም ጉዳዩ ሄኖክ አካይዶ ከእግዚአብሔር ጋር አደረገ አሜን ነው ወስናለሁ በሉስ ባካ ከእግዚአብሔር ጋር ሰው ወክ ሲያደርግ የእግዚአብሔር ሆኖ ብቻ ነው የሚያገኘው ኢሚዲየትሊ የ14 ዓመት ደሞዝ በአንድ ቀን ተቀየረ ኖት ስለ ብር አይደለም አወራ መቼም አላወራ ኢየሱስ ጌታ መቼም ላወራ አልችልም ኢየሱስ ጌታ ግን እግዚአብሔር ስለነገረኝ ነገር ነግራችኋል እግዚአብሔር በህይወታችሁ ውስጥ ሰይጣን እናንተን ነገር አዘግይቶ
ቀምቷችሁ በባዶ ሊያስወጣችሁ ባለው ጉዳይ ላይ እግዚአብሔር እጥፋል። ሪጀክት አትደረግም። ያንተ ነገር ዲስኳሊፋይድ አይደረግም። ለምን? አንተ ስፒሪቹዋል ሰው ነህ፣ መንፈሳዊ ሰው ነህ። የ14 ዓመት ታሪክ በሁለት ቀን ምሽት ተጠናቀቀ። ብዙዎቻችሁ እግዚአብሔር የ10 ዓመት ታሪክ የ9 የ7 ዓመት የ2 ዓመት የ1 ዓመት የ3 ወር የምንም የቆየ ነገር ምን ይሆናል? within 2 days እጆቻችሁ ከፍ አድርጉ፣ ከፍ አድርጉ። በሁለት ቀን ውስጥ እግዚአብሔር አዲስ ነገር ክሬት ያደርጋል። ሁላችሁም ትቆሙልኛላችሁ በእግሮቻችሁ። ሰበሬ ባቶና ማንታ ሳቦና ባሳኪ ላሮሶ ባባስ አንቶሶ ይሄ ፕሮግራም ሳያልቅ ትንንሽ ልጆች እንኳን እንዳይሄዱ ባካችሁ። ምክንያቱም የመጨረሻው መልእክት ተናግሬ እግዚአብሔር ዋናውን ነገር ካላደረጉ ማንም ሰው ባይወጣ ደስ ይለኛል። ምክንያቱም ከባድ ነገር ነው እግዚአብሔር የሚያደርገው። ከዚህ በኋላ ነገሮቻችሁ አያዙ። ከዚህ በኋላ እግዚአብሔር በእናንተ ያሰበው ነገር ምን ያራ ይሆናል። እጆቻችሁ ከፍ አድርጉና ጸልዩ።